ምስክር ገብቷል? ገብቻለሁ። ይህ በፊት የምታየው ሰውዬ ወንጀሉ ሲፈጽም አይታል? በአይኔ በብረቱ ነው ወንጀሉ ሲፈጽም ያየሁት። ተረጋግተህ አስብበት። አይታል? አይቻለሁ። አይታል? አይቻለሁ። አይታል? አይቻለሁ። እሺ አሁን ወደ ብይን ወደ መስጠቱ እንሄዳለን። እንግዲህ ምንም አይነት ነገር አላገኘንም ወንጀለኛ የተባለው ሰውዬው ላይ በነፃ ተለቃል። እሺ ክቡር ዳኛ። አረ ይገለኛል። እኔ እናንተ ውጪ እናወራለን። አፈሩ ይክለል ነፍስህን በገነት ያኑር። አንደኛ ምስክር ግባ እስቲ። አቤት አለው። እሺ ገዳይ ማችን ሲገለው አይተሃል? በደንብ አድርጌ ነው ያየሁት። እርግጠኛ ነህ? አዎ እርግጠኛ ነኝ አይቼዋለሁ። ማች በወቅቱ ምን አይነት ልብስ ነበር የለበሰ? እኔ በምን አውቃለሁ? ጠንቋይ አይደለሁ። አሉ መርጌታ ደህና ዋልክ ልጄ? እንደው መስተፋቅር ለማሰራት ነበር የመጣ ነው። እንደው 20 ሺህ ብር ካለ እስከ እድሜ ልክ 20 ሺህ ብር መርጌታ? አዎ 20 ሺህ ብርማ ቢኖርኝ እድሜ ልክ ነበር የምታፈቅረኝ። ሞ አንተ ሰውዬ ግብር ማከፍል ሞ ግብር ማከፍል የምን ግብር ለሱ ቀኗ ያሱ ኮሱቅ አይደለም። 3 ላይፍ የነበሩ ታጥቤባቸዋል። ታጠብኩባቸው። ታጠብኩበት? አዎ ታጥቤበታል። ልዘጋው ነው አሁን። እና አሁን ምን እያረክ ነው? ለምን ከፈትከው? በገዛ ቤቴ እንዲው መስኮቴን ከፍቼ ፀሐይ መሞቃልች የሚጧጣ የጧጣ ለመሞቅ እኮ ነው ያልኩት። ሲጀመር አይቼው የነበሩ ታጥቤባቸው። ሲጀመር አይቼዋለሁ። 3ኛው ዶርም ላይ ዘይት ተከዝኖበታል። አንድ መኪና ማለት ነው። አይቼዋለሁ። 3ኛው ዶርም የኔ ያንን እኮ ልሸጠው ያለ እስኪወደድ አኑሬው እኮ እስኪወደድ አኑሬው ነው። ዙሮ ትከፍላለህ ነው። ከፍላለሁ። ችግር የለውም። ትከፍላለህ። አየው እንዴት አደርጋለሁ። በየት አድርገህ ገባ? አይኔ አይቶት የጠቆመሃል። አይኔ ጠቁመኝ ነው ያሳየኝ። አይነህ ነበር እኮ በል። እና ከአሜሪካን የመጣው? ያ ከአሜሪካን የመጣሁት። አሜሪካ በጣም ቆንጆ ሀገር ነች። ይገርምሻል። ይሄ ምግብ ይገርምሻል። አሜሪካ በጣም የምወደው ምግብ ነው። ኦ ማይ ጋድ። እስኪ ይሄን ምግብ አምጣልኝ። ኧረ አለቃዬ እኮ የሆቴሉ ስም ነው፣ በእንግሊዘኛ ስለተጻፈ ነው። የሆቴሉ ስም ነው አውቃለሁ። ለጨዋታው ነው። የዚህ ሀገር አስተናጋጆች ደግሞ ቀልድ አያውቁም። ኦ ማይ ጋድ። እንዴ ይሄ ምግብ ኢትዮጵያ ውስጥ መሰራት ተጀመረ እንዴ? ኧረ ኢትዮጵያ በጣም ተለውጣለች። ኦ ማይ ጋድ። በጣም እዛ ያለው የምወደው ምግብ ነው። ሆድ ያዝ የሚያደርግ ምግብ። እሺ ይሄን ምግብ አምጣልኝ። ኧረ አለቃዬ እኮ ጁስ ነው፣ የሚጠጣ እኮ ነው። ጁስ ነው? አዎ። ምንድን ነው የሚበላ ነገር ከሌለና ምን እናደርጋለን እንዴ? አንቺ ነይ እንሂድ በቃ። እንዴት አቀድዘ? ይኸውልሽ የእኔ ቆንጆ እንደውም አንቺን ስፔሻል ነገር ነው የምጋብዝሽ። ስፔሻል ሰናፋት ሰማም አይሰማም ስትነፊ። እዚህ ልጆቹን አሟቸው ቁጥጥር ቤት እየሄድኩኝ ነው እኮ። ወይኔ ትራፊክ ያዘችኝ፣ በእናትህ ትራፊክ ያዘችኝ። ጨርስ ይኸውልህ መቅጣቴ ስለማይቀር አውርተህ ጨርስ። ችግር የለውም ጨርስ። ደውላለሁ። መንጃ ፍቃድ ይቅርታ አትበል። አንተ ትልቅ ሰው አይደለ እንዴ? ልጆቼን እኮ ትንሽ አሟቸው ትምህርት ቤት ና ተብዬ ነው። ቁርጠት ምናምን ይዟቸዋል ምናምን ብለውኝ በለስ ያዝ ምንድን የለ አይፓስ ይባላል። 99.9% ባክቴሪያን ድራሹን ነው የሚያጠፋው። ለልጆችም ለአዋቂም ተመራጭ ነው። ቆዳ ድርቀትን ይከላከላል። ያዝ እሺ በጣም ነው የማመሰግነው። በጣም ነው የማመሰግነው። እንዴ አስተምሪኝ እንጂ እናት አስተምሪኝ። አንተ ተምራ እንደ መንጃ ፍቃድ ያወጣ አልተማርክም እንዴ? አንተ ካል ማስተምረንማ አስተምሬ ሰጠውክ። መንጃ ፍቃድ አንተ ያዝ ከፍለህ ስትመጣ ትወስዳለህ። እንዴ ፍቅሬ አንቺን ነው እንደ መጣሻው ነው? የኔ እናት